በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን የፉክክር በር ታይዘጋደረ ይባላል የሀገራችን አባባል ማለት ነው። እንግዲህ የፉክክር ነገር ነው በአሁኑ ሰዓት የሀይሚዬና የብሩኬ ነገር ያለው ሰዓት ማለት ነው። የፉክክር ነገር ማንንትን ብሎ ይቀራል የሚባለው ነገር የፉክክር ቤት በር ታይዘጋደረ ይባላል። ምክንያቱም ታይዘጋድ ብለን ብዙ ጥቃቶች እና ብዙ እንትኖች ያጋልጡታል ማለት ነው። ሀይሚዬ እንግዲህ ማንንትን ብሎ ማን ይቀራል በማለት እንግዲህ በአሁኑ ሰዓት ሀይሚዬና ብሩኬ ያው የደራነት አይደል ሁለታቸው ላይ ያለው ደራነት ማለት ነው። እና ሀይሚዬ ያው ወንድ ልጅ ነው፣ ሴት ልጅ ደግሞ ሴት ልጅ ናት። ብዙ ነገር ያጋጥማታል፣ ብዙ ነገሮች አሉባት፣ ብዙ ፈተናዎች አሉባት ማለት ነው። ስለዚህ እንግዲህ ዛሬ ባየነው ፊልም ተሆነ እንግዲህ ማነው ብሩኬ ተሱሱ ጋር መጠጥ ቤት ተገኘ ምናምን እየተባለ እየተዘዋወረ ይገኛል ማለት ነው። እንግዲህ ብሩኬን እንትን እያሉት ይገኛሉ ማለት ነው። ያው ወንድ ልጅ ነው፣ ሴት ልጅ ግን ብዙ ነገሮች ያጋጥሟታል። ብዙ ነገሮች ሀይሚዬ ታስታወሽ ከሆነ ብሩኬ ወደ ዱባይ የወሰደ ሰዓት ብዙ ፈተናዎች ፈትኖሻል። ያን ፈተና ደግሞ ፈተናዎችሽን አልፈሻል። ስለዚህ ራስን ማስከበር ራስ ነው። ሴትነቷን የምታስከብረው አንድ ሴት ልጅ በራሷ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ሰላማችሁ ዝት ትርፍርፍ ይበልልኝ። በያላችሁበት አላህ ይጠብቃችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩ ደግሞ ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ ማለት ነው። ሀባይቦችዬ ከእናንተ የሚጠበቀው ሰብስክራይብ እያደረጋችሁ ማበረታታት ነው ማለት ነው። እንግዲህ እውነቱ አስደንጋጩ ነገር እየወጣ ይገኛል ማለት ነው። እንግዲህ የፉክክር በር ታይዘጋ ያድራል ይባላል። ፉክክር በር ታይዘጋ ያደረ በር ደግሞ ማንም ያጠቃዋል። ማንም ብዙ አደጋዎች እንትን ይሉበታል ማለት ነው። ስለዚህ በአሁኑ ሰዓትና ሀይሚዬና ብሩኬ ያሉት ቦታ ደግሞ በቃ ታውቃላችሁ ደራነት ማለት ነው። ማንንትን ብሎ ማን ይቀራል? የደራነት አንሸነፍ ባይ ሀይሚዬም አልሸነፍ ባይ ብሩኬም አልሸነፍ ባይ ብሏል ማለት ነው። ግን ያው እንግዲህ ታውቃላችሁ ወንድ ልጅ ነው፣ ሴት ልጅ ግን ብዙ ነገሮች አሏት፣ ብዙ ፈተናዎች አሏት። ያው እንግዲህ ሀይሚዬ በአዲስ ወጣት ጋር ቅብላልናለች ማለት ነው። ከአዲስ ወጣት ጋር እንትን እያለች እያየናት ነው ማለት ነው። ሀይሚዬ ራስን የሚያስጠብቀው አንድ ሴት ልጅ ትትከበር ማንም ያከብራት አማን ነው። ወንድ ልጅ ግን ምንም ቢያደርግ ያው ወንድ ልጅ ነው። ብዙ ነገሮች ቢያሳልፍም ያው ወንድ ልጅ ነው። ሴት ልጅ ግን ብዙ ነገሮች፣ ብዙ መከራዎች፣ ብዙ ስቃዮች አሏት። ስለዚህ ወደ ዱባይ እንትን ያላችሁ ሰዓት እኮ ብሩዬ ብዙ ፈተናዎች ፈትኗን ነበረ። ብዙ ፍራንኮች አድርጓን ነበረ። የምናስታውሰው ከሆነ ሴት ልጅ ራሷን የምትጠብቀው ራሷ ዝቅ የምታደርገው ራሷ ናት፣ ከፍ የምታደርገው ራሷ ናት። ራሴን ታከበርኩኝ ማንም አይነካኝም፣ ማንም ዞር ብሎ እንትን አይለኝም ማለት ነው። በዛን ሰዓት ደግሞ ሀይሚዬ ራሷን ጠንካራ ሴት፣ ራሷን የምታከብር በራሷ ማትደራደር ሴት ናት አይደለ እንዴ? ግን ሀይሚዬ በአሁኑ ታይም ያው ብሩዬን ብዙ ነገር እዋጠዋለሁ፣ ብዙ ነገር እፈትነዋለሁ እያልሽ ያው ሴት ልጅ በመሆናችን ብዙ ነገሮች ያጋጥሙናል። ብዙ ፈተናዎች ላይ እንወርቃለን። ብዙ አንካፋ ቦታዎች ላይ እንወርቃለን። እንግዲህ በአሁኑ ሰዓት ደግሞ ዞር የሚባሉ ነገሮች ሱሱና ብሩኬ መጠጥ ቤት አንድ ላይ ተገኙ እየተባለ ነው ማለት ነው። እንግዲህ አንዳንዴ ዶላር የስራህን ይስጥህ እንላለን ማለት ነው። እንደዚህ አይነት ከሆነ በጣም ይደብራል፣ በጣም ያስጠላል። ለፋሚሊዎች ራሱ የሆነ ክብር የሚባላል ራስን ማክበርና ራስ የምንሰራቸውን ስራዎችና እንትን የምናደርጋቸው ነገሮች
በጣም እንትን ይላል ማለት ነው። የማይወክልበት ቦታ መገኘት በጣም ከባድ ነው። ኖርማል እንዲህ ያለ ደግሞ ማንም ሰው ሂዶ መጠጥ ቤትም ሆነ ምግብ ቤትም ሆነ ሮዚ መዝናኛ ቦታም ሆነ መሄድ ይቻላል አይደለም በከተማ ያለ ሰው ማለት ነው። ግን እኛ ዛሬ ቅር ያስባለን የብሩኬ ነገር ምን ታውቃላችሁ? ሱሱን ይዞ እንግዲህ ወደ መጠጥ ቤት በመጓዙ ማለት ነው። ያው እንግዲህ እስካሁን ደግሞ ብዙ ነገሮች አሉ፣ ብዙ ማናቃቸው ነገሮች ስላሉ ከባድ ነው። ስለዚህ በሁለታችን ላይ በሆኑ ሰዓት የሚሰራው ስራ በጣም ያስጠላል። ሀይሚዬም በእንደዚህ አይነት መልኩ ብሩኬን በእንደዚህ አይነት መልኩ። ምክንያቱም እኛ ከእናንተ ብዙ ነገሮች እንጠብቃለን ብለን ነው ሁልጊዜም በብሩኬ እንጠብቀው እንጂ እንደዚህ ያለ በሚያስጠላና ድብርት በሚለው ነገር በጣም ይደብራል። ሀይሚዬም ይሄ ቦታሽም አይደለም እንግዲሽም አይደለም። ሴት ልጅ ደግሞ ትፈለግ እንጂ ትፈልግ በጣም ያስጠላል፣ በጣም ይደብራል። በሴት ልጅ የሚያምርባት የሚሄድባት ተፈልጋ ትትመጣ በጣም በቃ ክብሯ ራሱ ይጠበቃል እንጂ እንደዚህም ድርጎ እዛ ምርፍ ዘምርፍ አትባልም ማለት ነው። ክብሯ ራሱ ማንነቷ ይከበርላታል ማለት ነው። ግን ሴት ልጅ ፈልጋ በእንደዚህ አይነት መልኩ ስትጓዝ ደግሞ በጣም ያስጠላል። ይሄ ምንድነው? ዝቅጥነትና ወራድነት ማለት ነው። ምክንያቱም አንድ ሴት ራሱን ታከበረ ማንም ሰው ያከብረዋል። በማንነቱ የማይጠራጠር ሰው ማንም ራሱ ዝቅ ብሎ አያየውም። እንደዚህም በራሱ አይወረርም ማለት ነው። አሁን ብዙ ዘንቦች ይወርሱታል፣ ብዙ ነገሮች ያጋጥሙታል፣ ብዙ እሱ ቦታ ያንተጋ ማለት ነው። ስለዚህ ሀይሚዬ ሴት ተፈልጋትን እንጂ ሴት ሊፈልጋት ትሄድ ደግሞ በጣም ያስጠላል። ይሄ የሴትነት ትንሽ ወረድ የሚባለው ነገሮች አሉ እና ጨርቀዋይ አንቺም ተመለሽ። ብሩኬን በአሁኑ ሰዓት እኔ እንጃ በአሁኑ ሰዓት ምን እንደነካችሁ አዘው የሁለታችሁ ማለት ነው። አንቺ ወደ ብሩኬ ምን እንደነካቸው የፋሚሊ አንዳንዴ እንደ የሰው ምንትን ቢበዛ እንደዚህ ያደርጋ እንዴ ነው ያልኩት ማለት ነው። አንዳንዴ የሰው ሙዴታ የሰው ምህንት እንባል እንደዚህ ያደርጋል እንዴ የሚባሉ ነገሮች በጣም ከባድ የምር ነው ማለት ነው። እና ሀይሚዬ ሴት ልጅ ነሽ። ሴት ልጅ ብዙ ነገሮች አሏት፣ ብዙ ፈተናዎች ያጋጥሟታል፣ ብዙ ነገሮች አሏት። ራስሽን የምጠብቂው ራስሽን ከፍ የምታደርጊው ራስሽን ዝቅ የምታደርጊው ማንኛውም ሴት ራሷ ናት። ራሷን ታከበረች ትከበራለች፣ ተከብራ ትኖራለች። ራሷን ዝቅ ያደረገች ግን እንደ ማንም ተንቃ እንደ ቆሻሻ ተንተን ትላለች ማለት ነው። እና እኛ የምናውቃት ሀይሚ ጠንካራ ጎበዝ፣ በራሷ የምትተማመን ጠንካራ ናት እንጂ በእንደዚህ አይነት መልኩ የምር ይደብራል። ሴት ልጅ ተፈልጋ ትትመጣን እንጂ ሴት ልጅ ፈልጋ ትትሄድ ደግሞ ኧረ በጣም ያስጠላል። ምክንያቱም ያንን ፈልጋ ሄደችው ወንድ ራሱ እንትን በጣም ከባድ ነው። ስለዚህ በጣም ከባድ ነው። ሀይሚዬ ወደ ራስ ተመለሽ፣ ብሩዬም ወደ ራሳችሁ፣ ሁላችሁ ውስጥ ወደ ራሳችሁ ተመለሱ። የምሬ ነው። ብሩኬ በዛ አይነት መልኩ እኛም አንጠብቅም። ብሩኬ ላይም ትልቅ ስህተት ትልቅ በአሁኑ ሰዓት አሁን እሱ ጋር በሰራው ቪዲዮ በጣም ይደብራል፣ በጣም ያስጠላል። ከምንም በላይ ከማይመጠን ሰው ጋር እንደዚህ አይነት ቦታ መገኘት በጣም ከባድ ነው። የምሬ ነው፣ ከባድ ነው እንጂ ሀይሚዬ የኔ ቆንጆ ጨረቃዬ ሀይሚዬ። ስለዚህ ፈላጊ ታኮኒ ተፈላጊ የሆነ ሴት ትከብራለች። ፈልጎ ራሱ የመጣ ወንድ ራሱ ያከብራታል። ፈልጋ የሄደችለት ወንድ ልጅ ግን ረግጧት ጊዜያዊ አድርጓት ረግጧት ይሄዳል ማለት ነው። ስለዚህ ከባድ ነው ከምንም በላይ እንጂ ሀይሚዬ ጠንካራ ጎበዝ፣ በራሷ የምትተማመን በራሷ ጠንካራ የሆነ ሲሆን እንጂ የምናውቀው ራሷን ዝቅ አድርጋ እንትን የምትል ሴት አይደለችም ማለት ነው። እና ሀባይዎችዬ ከባድ ነው። ብሩኬም በጣም እንትን ይላል። ስለዚህ በጣም ከባድ ነው። የምር ያስጠላል፣ ይደብራል፣ እጅ ይችላል ማለት ነው። እና ይሄን ይመስላል ሀባይዎችዬ። ለቻናል አዲስ የሆናችሁ ሰብስክራይብ ሸር እያደረጋችሁ አበረታቱኝ። ሰብስክራይብ ሸር እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። በሌላ ቪዲዮ ውስጥ የምንገናኝ ብያላችሁበት አላህ ይጠብቃችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉኝ እያልኩኝ በዚህ ወሰናበታችኋለሁኝ። መልካም ምሽት ይሁንላችሁ። ሁላችሁንም ላታል እየወዳችኋለሁኝ። መልካም ቆይታ፣ መልካም ምሽት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በጽናት ቆሞ በስቃይ ወኔ ጌታ ያላህ ነው፣ ሙስሊም ነኝ እኔ ሌላ ላመልክም።
በስቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈታ ልሻ በውድም በግድ ውስጤ ያለውን ስማኝ በገሃድ